ዲያብሎስን ተቃውሞት ከናንተ የሚሸሻል የሚለውን ፓርት በጌታ በኢየሱስ ክርስቶስም ዲያብሎስን እንቃወማለን ከዛ ላይ ይሸሻል ነው። ከዛ ከዝሙት ሽሽ ነው የሚለው መጽሐፍ ሲናገር። ከዛ ዛሬ ላካፍላችሁ ወይም ልናገርበት የምፈልገው ፓርት ደግሞ አንደኛ ጴጥሮስ ምዕራፍ 2 ቁጥር 11 አካባቢ ላይ ነፍስን ከሚዋጋ ስጋ ምኞት ሽሽ የሚል ቃል አለ። ሌላ ቆሮንቶስ መጽሐፍ ላይ ነው ከዝሙት ሽሽ የሚለው። እዚህኛው ላይ ደግሞ ነፍስን ከሚዋጋ ስጋ ምኞት ሽሽ ይላል። ምን ልላችሁ ፈልጌ ነው? አንደኛው ተቃውሞ ነው የሚለው፣ አንደኛው ሽሽ ነው የሚለው እና አንድ ሰባኪ ሲናገር እንደዚህ አለ። ግማሹን በፋይት ግማሹን በፍላይት ነው የምናመልጠው አለ። ልክ ነው። ከምንዋጋው ላይ እንዋጋለን። ነገር ግን ደግሞ ሰውኛ ማንነታችን የማይፈቅድልን በወደቀ ዓለም ስንኖር ሰውኛ ማንነታችን የማይፈቅድልን ነገር ጋር ውጊያ የሚባል ነገር አያስፈልግም። በቃ ሽሹን የተባለው ሽሹ ነው። ሁለተኛ አንደኛ ጴጥሮስ ምዕራፍ 2 ቁጥር 11 ላይ የሚናገረው ምንድነው? እሱ ከእንግዲህ እንግዶችና መጻተኞች እንደመሆናችሁ መጠን ይላል። እንግዳ ቤት ውስጥ ብዙም ቆይበት አይደለም። እንግዳ ነህ ብዙ አትቆይም። እንግድነት ሄደህ እንደ ልብህ አትሆንም። የሰው ቤት ነው። ስለዚህ ምድር ላይ ስንመጣ ራሱ በእንግድነት እንደመጣንና እቺ እድሜ እንፋሎት ወይም ጤዛ ያክል የምንቆይባት በጣም አጭር እድሜ ነች። ቢበዛ 70 ከዛ በኋላ 80 ብናልፍ ደግሞ እንደው ቢመረቅልንና ብንኖር እግዚአብሔር እድሜ እንደሚጨምርና እንደሚሰጥ እናውቃለን። ብንኖር እሱ ድካም ነው የሚለው። በዛ ጊዜ ውስጥ ምን መሆን አለባችሁ እያለ ይናገራል። በጣም 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 ቁጥብ፣ በጣም በቃ ልክ እንደ መንገደኛ እያሰብን የምንኖር ሰዎች መሆን አለብን። ቁጥር 10 ላይ ነው እንደዛ የሚለው። ቁጥር 11 ላይ አለፊልና ቁጥር 11 ነው እንደዛ የሚለው። ቁጥር 12 ላይ አለፊልና በሚያሙበት በዛ ነገር ይላል። ሰዎች ሐሜታቸውን አያቆሙም። አሪፍም ሰራችሁ፣ ጥሩም ሰራችሁ፣ መጥፎም ሰራችሁ ሰዎች ከሐሜት ተላቀው አያቆሙ፣ ያማሉ እና ላያስቧችሁ ይችላሉ። እንዲህ ለማለት አስቦ ነው ወይ ብለው ወደ ሌላ ታሪክ ሊወስዱት ይችላሉ። በጣም በተደጋጋሚ ቀድማቸው እናንተን ታሪክ እስካልተናገራችሁ ድረስ ሰዎች ደስ ባላቸው እንደሚተረጉሙትና እንደሚናገሩት እናውቃለንም ተብለንም እናውቃለን። ተብላችሁም ታውቃላችሁ። ምንም አዲስ ታሪክ የለውም። ከቤታችሁ ተስተካክላችሁ ወጣችሁ ያያችሁትን ነገር ከውጭ ተናግረው ሐሳባቸውን ሊያስቀይሯችሁ የሚሞክሩ በተናገሩ ቁጥር ደንግጣችሁ የምትመለከቱት ያያችሁትን ነገር እንደገና ደግማችሁ የምታዩት የሰው ንግግር ራሱን የቻለ የሆነ ከባድ ነገር ስላለው ነው። መልካምን ነገር በዚህ መካከል መስራትን የሚያክል ነገር ግን የለም። በቃ ደግ ነገር መስራት የሚያክል ነገር የለም። በጎ ነገር መስራት የሚያክል ነገር የለም። ስጋን ከሚዋጋ ክፉ ምኞት እየሸሹ ደግሞ በመስሪያ ቤት ቢሆን፣ በመኖሪያ ቤት ቢሆን፣ በጎረቤት ቢሆን፣ በትምህርት ቤት ቢሆን፣ በምንሄድበት አቅጣጫ በበጎ ስማችን መነሳቱ በጣም መልካም መሆኑን አምናለሁ። ብዙ ጊዜ የምጠይቀው ጥያቄ አለ። ስማችሁ ሲጠራ ሰው ፊት ላይ ምን ይመጣል? መጀመሪያ እከሌ ሲባል ስማችሁ ሲጠራ ሚስተር ኤክስ ሲባል ሰው ፊት ላይ ጸበኛነታችሁ ይመጣል ወይ? ሰው ፊት ላይ በጣም ተነጫናጭነታችሁ ይመጣል ወይ? ደግነታችሁ ይመጣል ወይ? ምህረት ሰጪነታችሁ ይመጣል ወይ? በጣም ይቅርታ ሰጪነታችሁ ይመጣል ወይ? ምንድነው እሱ የሚመጣው? እና እንግዳነን ለማለት ነው። እንግዳነን ስጋን ከሚዋጋ ክፉ ምኞት እየሸሽን የምንኖር፣ በሸሸን ቁጥር የምንታማ፣ በታማን ቁጥር ደግሞ እግዚአብሔር በሚመጣበት በዛ ሰዓት ደግሞ የሚፈርደውን ፍርድ አይተው እስኪያፍሩ ድረስ ይላል። እንደዛ እያለን የምንኖር ሰዎች ነን። ምድር ላይ በጣም ህግ ፈልገን ህግ ለኛ አይደለም ብለን የምንሮጥበት፣ ፍትህ የምድራዊ አሰራር በፈቀደለት መጠን ይሄዳል፣ ይዘረጋል። ግን እስከ መጨረሻ ድረስ መብት የምንለው ነገር ላይ ኖረን ይችላል። እንግድነታችንን እንዳንረሳ ላስታውሳችሁን የመጣሁት። ተባርካችኋል።